ሰላም ሰላም የጽጌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ትልቅ የሚጠቅማችሁ ነገር ነው የምር ማለት ነው። አብሶ ለእናቶች ለቤተሰብ አስተዳዳሪዎች ነው በጣም ይጠቅማል። እና ቲማቲም እንደዚህ ረከስ ባለ ሰዓት ገዝታችሁ ለአመት ለሁለት አመት ያክል እንዴት አንዴ አስተካክላችሁ እንደምታስቀምጡ ነው ብለን የምናየው ዛሬ። ተከታተሉ። ያው ቅድም እንዳያችሁት ቲማቲም ጥሬ ቲማቲም እንገዛለን። እንደዚህ ቀላቀላ ያለው ቲማቲሞች እንገዛና የኔን አይታችሁታል አይደለ? ሁለት ሳጥን ወደ 4 ሳጥን ነው ያሳየኋችሁ። እኔ ግን ከዛም በላይ ነው የሰራሁት። እርግጥ ጓደኛዬ ማለች አብረን የሰራ ነው ያው በማዳም ኩሽና ማለት ነው። እና እነሱ በየጊዜው ቲማቲም እንደዚህ ለምግብ የሚበላ ለወጥ መስሪያ ምናምን ነገሮች እንትን አይሉም፣ አይገዙም በየጊዜው ማለት ነው። እንደዚህ ይስተካከልና ይቀመጣል። ለአመትም ለሁለት አመትም ይቀመጣል ማለት ነው። ከሁለት አመት በላይ እንኳን አላየሁኝም። እዚህ ቤት ረዥም አመት ቆይቻለሁኝና እና እንደዚህ ይገዛና ይታጠባል። ከዛ በኋላ ይላጣል። እንደምታዩት በደንብ ይታጠባል፣ ይላጣል። ከተላጠ በኋላ ቆዳውን ከላጥነው በኋላ ምንድነው የምናደርገው? እንከትፋለን ማለት ነው። እዚህ ጋር እንደምታዩት የተላጠውን እንዴት ነው የሚላጥ? ቆይ ያው ታውቁታላችሁ። በእርግጥ ቲማቲም መላጥ የሚከብደው ሰው አለ ብዬ አላስብምና እንደዚህ ይከተፍና ቪዲዮ ዝብርቅርቅ ብሎብኛል። የተስተካከለ ቪዲዮ አይደለም፣ ግን ያው እያመቻቸው ነው የምነግራችሁ ማለት ነው። ከዛ በኋላ እንደዚህ እንከትፈዋለን። በጣም ማድቀቅ አይጠበቅብንም ቲማቲሙን፣ ምክንያቱም በእሳት ስለምናበስለው በጠርሙስ በሆነ እቃ አድርገን ከርነ ነው ቢያንስ ለ1 ሰዓት ወይ ደግሞ ለ40 ደቂቃ ያክል እናንተከትከዋለን ማለት ነው። እንደዚህ አድርገን እንከትፈዋለን። ስለዚህ እንደዛ ስለምናንተከትከው በጣም ሙሙት እንዳይልብን ወይ ደግሞ ሙትት እንዳይሆን እንዳይሞትብን እንደዚህ አድርገን ተለቅ አድርገን እንከትፈዋለን ማለት ነው። ይሄንን ያው ለምሳሌ በጣም ብትቸኩሉ ለሰላጣ ልጠቀም ብትሉ ትችላላችሁ። እንደገና ደግሞ ትንሽ ድቅቅ ላደርገውና በማሽን ነገር ወይም ደግሞ በቢላ መቀጥቀጥ ትችላላችሁ። እዛ አድርጋችሁ ልጠቀም ብትችሉ መብታችሁ ማለት ነው። እና እንደዛ አድርጋችሁ ትከትፉታላችሁ መጀመሪያ። ከዛ በኋላ ክዳን ባለው ጠርሙስ በሆነ እቃ እንሞላዋለን ማለት ነው። በደንብ ጥቅጥቅ አድርገን ነው የምንሞላው። ጫን እያለን ጥቅጥቅ አድርገን እንሞላውና ምን ይሆናል እሱ ስንቀቅለው በጣም ወደታች አይወርድብንም ማለት ነው። ይኸው ሲላጥ እንደዚህ ነው የሚሆነው። ይኸው ጭንቅላቱን ቦርቡር ያላወጣሁትኝ እንትን ነው ስከትፈው ስለማወጣው ቅድም እንዳሳየኋችሁ እንደዚህ አድርገን እንከትፈዋለን፣ እናጠራቅመዋለን እንደዚህ በመዘብዘፊያ። ከዛ በኋላ ነው ወደዛ የምንሞላው ማለት ነው። ወደ እንትኑ ወደ ጠርሙሱ። እነዚህ ይኸው ታጥቦ የተዘጋጀ ጠርሙስ ነው ማለት ነው። ይህ ንጹህ ጠርሙስ ነው። ከዛ በኋላ ውስጡ እንሞላዋለን ማለት ነው። በደንብ ጥቅጥቅ አድርገን እንሞላዋለን። ይሄ ከተሞላ በኋላ ነው ማለት ነው። እንደዚህ እንሞላዋለን እንደምታዩት። ከዛ በኋላ ክዳኑን እንከድነዋለን። ክዳኑ ግን እንትን መሆን አለበት፣ ይሄ ብረት መሆን አለበት። እንደዚህ እንደምታዩት ክዳኑ ብረት መሆን አለበት። ከዛ በኋላ የፈላ ውሃ ውስጥ ቀዝቃዛም ሊሆን ይችላል፣ ቀዝቃዛ ቢሆን የተሻለ ነው። እዛ ትከቱታላችሁ። ከዛ
ይንተከተካል። ልክ መንተክተክ ሲጀምር ደቂቃ ትሰጡታላችሁ ማለት ነው። ምን ያክል 40 ደቂቃ ወይም 1 ሰዓት ያክል። ከዛ በኋላ 1 ሰዓት ያክል ከተንተከተከ በኋላ አውጥተን እንደዚህ ባፉ እንደፈዋለን ማለት ነው። እንዳትቃጠሉ ቀስ ብላችሁ። ከዛ እንደዚህ ከደፋችሁት በኋላ ምንድነው የምታደርጉት? ለ24 ሰዓት ያክል እንደዚህ ይቀመጣል ማለት ነው። ከዛ በኋላ ከ24 ሰዓት በኋላ እናንተ ካልከፈታችሁት በስተቀር አይከፈትም፣ አይበላሽም። ለ1 ዓመትም ለ2 ዓመትም መቆየት ይችላል ማለት ነው። እንደዚህ እያንተከተክን ቢያንስ እኛ ሳምንት ምናምን ይፈጅብናል ማለት ነው። ይሄን ለማስተካከል ወደ 300-400 ጠርሙስ ያክል እናዘጋጃለን በየአመቱ ማለት ነው። ቤተሰብ ጥሩ የሆነ ነገር እንደምታገኙበት ተስፋ አደርጋለሁኝ። አብሶ ኢትዮጵያ የኑሮ ንረቱን ለመቋቋም ይሄ ዘዴ ጥሩ ነው ብዬ ያምናለሁ። ስለተከታተላችሁኝ ስላዳመጣችሁኝ እጅግ በጣም አመሰግናለሁኝ። ሰብስክራይብ እያደረጋችሁ ቤቴን አበረታቱኝ፣ ኮመንት አድርጉልኝ። አመሰግናለሁ ጋይስ።